ከፍቅረኛችሁ ጋር ፎቶ የሌላችሁ ሰዎች ሁለት ፎቶዎችን ብቻ በማስገባት ልክ እንደዚህ የሚገራርሙ ፎቶዎችን የምትሰሩበትን የሚገርም የኤአይ አፕሊኬሽን ይዤላችሁ መጥቻለሁ። በዚህ አፕሊኬሽን ሁለት ፎቶዎችን አስገብታችሁ ወደ ቪዲዮም ልክ እንደዚህ የሰራላችሁን ፎቶ ይቀይርላችኋል። ከማሳየቴ በፊት ቪዲዮ ላይክ በማድረግ ጀምር። ይሄን ለማድረግ በመጀመሪያ አንድ አፕሊኬሽን ያስፈልገናል። አፕሊኬሽኑን ለማግኘት ፕሌይ ስቶር ላይ በመግባት ሚሪንዳ ፕሮ ብለን ሰርች እናደርግና መጀመሪያ የምናገኘውን ወይም እዚህ ጋር የማሳያችሁን አፕሊኬሽን ኢንስቶል አድርጋችሁ ክፈቱት። በመቀጠል ከላይ የሰርች በተኑ ተጭናችሁ ኤአይፒ ብላችሁ ሰርች አድርጉና ሁለተኛ ላይ የምታገኙትን ነክታችሁ ስክሮል ስታረጉ ኢንስቶል የሚል አማራጭ ታገኛላችሁ። ኢንስቶል አድርጋችሁ አፑን ከከፈታችሁ በኋላ አፕሊኬሽኑ ይሄንን ይመስላል። ልክ እንደምታዩት ራሴ እየተጠቀምኩ ነው ማሳያችሁ። ፎቶሹት የሚለውን አንዴ ከነካችሁ በኋላ በጣም ብዙ የፎቶ አማራጮችን ያመጣላችኋል። ራሴ እየተጠቀምኩ ያሳያችሁ በደንብ እንዲገባችሁና በጣም ብዙ ሰዎች አይሰራም ስትሉኝ ስለነበረ ነው። በመቀጠል እኛ መስራት የፈለግነው ከፍቅረኛችን ጋር ስለሆነ ከፍቅረኛሞች ጋር መስራት የምንችልበትን ለምሳሌ ይሄን እንመርጣለን። በመቀጠል ሁለት ፎቶዎች እንድናስገባ ነው የሚጠይቀን። መጀመሪያ የሴቷን ቀጥሎም የወንዱን እናስገባለን። ካስገባንለት በኋላ ራሱ አውቶማቲካሊ ፕሮሰስ ማድረግ ይጀምራል። ማለትም ፎቶውን መስራት ይጀምራል። ልክ እንደምታዩት ትንሽ ፕሮሰስ ካረገ በኋላ ወይም ደግሞ ከ10 ሰከንድ በኋላ የሚገራርሙ ፎቶዎችን ልክ እንደዚህ ጀነሬት አድርጎ ይሰጠኛል ማለት ነው። ልክ እንደምታዩት ምንም መልካቸውን ሳይቀይር ነው የሰራልኝ ፎቶዎች ደግሞ 9 ናቸው። በጣም የሚገራርሙ 9 ፎቶዎች ናቸው። የሰራልኝ ፎቶ ደግሞ ልክ እንደዚህ ወዲያውኑ ወደ ቪዲዮ ይቀይርልኛል። ከታች ዳውንሎድ የሚለው ምልክት እየነካችሁ ዳውንሎድ እያደረጋችሁ የተለያዩ ሶሻል ሚዲያዎች ላይ ፖስት አድርጋችሁ መጠቀም ያስችላችኋል። በየቀኑ እንደዚህ አይነት መረጃዎች እንዲደርሷችሁ ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ።